ጉዞው ወዴት ነው? ዓለማችን በሁለት ጎራ እየተከፈለችበት ባለው በዚህ ዘመን ድንገት ክስተት ሆነው ብቅ ያሉት የኢትዮጵያው ጠቅላይ ሚኒስትር የምስራቅ አፍሪካን ቀንድ አንድ ለማድረግ አንግበው የተነሱት አጀንዳ ወይስ ዓለምን በሁለት መንገድ መክፈል፣ የቀይ ባህርን ይዞታ በመቆጣጠር የአፍሪካን ቀንድ ምስራቅ አፍሪካን አጠናክሮ ማስቀጠል ወይስ የግብፅና የአሜሪካን የቀይ ባህር አክሰስ ብሎክ በማድረግ ሀያል የሆነ ቀጠና መፍጠር? ሰውየው ሀያል ናቸው። በመጀመሪያ የአፍሪካ ቀንድ መሪዎችን ለማስማማትና አንድ ለማድረግ ይዘውት የተነሱትን አጀንዳ እያጠናከሩ መጡ። በተለይም በአፍሪካ ቀንድ ወሳኝ የሆኑትን የጅቡቲን፣ ኤርትራና ሶማሊያ መሪዎች ለማስተሳሰር ያደረጉት ጥረት እጅግ የሚደነቅ ነው። ጠቅላይ ሚኒስትሩ ከሶማሊያ ጋር እየገነቡት ያለው ዲፕሎማሲ እጅጉን የሚበረታታ ነው። ግን ይህ ሁሉ ሂደት ኢትዮጵያን የቀይ ባህር አክሰስ እንዲኖራት ማድረግ ወይስ ሌላውንም የምስራቁን ክፍል በኢትዮጵያ በኩል በቀይ ባህር ያለውን አክሰስ ቁጥጥር ስር ማስገባትና የአሜሪካን ሀያልነት ማዳከም? ከሶማሊያ ፕሬዚዳንት ጋር እንደ ወንድም ተቃቅፈው እንደዚህ በምታዩት መልኩ ሰላምታ ይቀያየራሉ። በየቀኑ የሚያደርጓቸው እንቅስቃሴዎች የራሻውን ፕሬዚዳንት ቭላዲሚር ፑቲን ሳይቀር አግኝተው ያወሯቸዋል። ፊት ለፊት ቁጭ ብለው ሲያወሩ ወንድማማቾች ስለ አንድ ድግስ የሚያወሩ፣ ስለ አንድ መልካም ጉዳይ የሚወያዩ ይመስላል። ቭላዲሚር ፑቲን ሀያሏን ራሻን እየመሩ የሚገኙ ለማንኛውም የትኛውም ዓለም የማይመለሱ ጠንካራ መሪ ናቸው። ጠቅላይ ሚኒስትሩ ደግሞ ጀንተል ብለው ይንቀሳቀሳሉ። በምትመለከቱት መልኩ እንደ እህት፣ እንደ ወንድም፣ እንደ ጓደኛ የጣሊያኗን ጠቅላይ ሚኒስትር እቅፍ አድርገው ስመው ተቀብለው በቤተ መንግስታቸው ሲያናግሩ፣ እንዲሁም ደግሞ ጠቅላይ ሚኒስትሯ በአፍሪካ ህብረት ስብሰባ ላይ ተገኝተው ሀሳባቸውን ሲገልጹ ምስራቅ አፍሪካን የማስተባበር የማስተሳሰር ብሎም ኢትዮጵያን ወደ ሀያልነት የመመለስ ተስፋ እንዳለ ያሳያል ወይስ ምን ትላላችሁ? ይህ በጣም በሚደንቅ ሁኔታ እየተደረገ ያለው እንቅስቃሴ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ብሎም በመላው አፍሪካ ያላቸውን ተሰሚነት እየጨመረ የሚሄድ ይመስላል። ብሎም ደግሞ ከተለያዩ ሀያላን ሀገራት መሪዎች ጋር የሚያገኙት ድጋፍ የጦር መሳሪያን ጨምሮ በቀጠናው ስጋት የሆኑትን ኤርትራንና ግብፅን ለማንበርከክ መሳሪያዎችን የሚቀበሉበት ሲስተም ይመስላል። እነዚህን ሀያል ሀገራት ተንተርሰው ጠቅላይ ሚኒስትሩ ወዴት ሊያደርሱን ይችላሉ? በዚህ በኩል እያንዳንዱ ዓለም ውጥረት ላይ ነው። የአሜሪካ ትንኮሳ ደግሞ ሌላው የሚነሳ ጉዳይ ነው። አሜሪካ በየሄደችበት ትተነኩሳለች። እነዚህ መሪዎች ደግሞ ምናልባት በእጅ አዙር አሜሪካን የማዳከም ስትራቴጂን እያወሩበት ይሆን? ድስኩሩ ምንድን ነው? በምታዩት መልኩ እጅግ የከበረ ሰላምታን እየተሰጡ ዓለማችን እየዞሩ መሪዎችን እያሳመኑ የሚንቀሳቀሱት ጠቅላይ ሚኒስትር አብይ አህመድ ምናልባት ኢትዮጵያን ከነዚያ ሀያላን ሀገራት ተርታ ያስቀምጧት ይሆን?